ሰላም ውድ የቻናሌ ተከታታዮች እንዴት ናችሁ? ውዶቼ ዛሬ ዳጣ ለመስራት ፈልጌያለሁ። ያዘጋጀሁት ዲንቢላል፣ ነጭ ሽንኩርት፣ ዝንጅብል እና ይሄን ቃሪያ ነው። ይሄን ቃሪያ እናንተ ትንሹ መምረጥ ትችላላችሁ። እኔ ግን ይሄን ስለምወደው ነው። ከዛ በተረፈ የሚያስፈልገን ነገር ትንሽ ሮዝሜሪ፣ ከዛን ሀበት በረካ ወይም ደግሞ ጥቁር አዝሙድ፣ መጨረሻ ላይ ደግሞ ዘይቱን እጠቀማለሁ፣ የወይራ ዘይት ማለት ነው። ከዛ በተረፈ አሰራሩን ደግሞ አሳያችኋለሁ። ቃሪያውን ያው እንደዚህ ከትፌዋለሁ። እኔ ግን እንዳጋጣሚ ጓንት አልተጠቀምኩም እና እጄን በጣም ነው ያቃጠለኝ። እናንተ ስትሰሩ ጓንት ተጠቀሙ። ይሄው እንደዚህ አድርጌዋለሁ ማለት ነው። አሁን ወደ መፍጨቱ እንሄዳለን። አሁን ጥቁር አዝሙድ ትንሽ ነው የምጨምረው ለሽታው ጥሩ ነው። ከዛም ደግሞ ሮዝሜሪ እንጨምራለን። ሮዝሜሪ በጣም የሚያጣፍጠው። ከዛን ጨው ትጨምራላችሁ። ጨው ያው ግዴታ ነው። ከዛን ውሃ እንጨምርበትም ስንፈጭ ኦሊቭ ኦይል እንጨምራለን። ውሃ እንዳትጨምሩበት ረጅም ጊዜ ለማስቀመጥ ከፈለጋችሁ። አሁን እንፈጨዋለን ማለት ነው። ድምፁ እንዳይረብሻችሁ መፍጨት ፈጭቼ እመለሳለሁ። እኔ ተመልሼ ያው ፈጭቼ ተመልሼ መጥቻለሁ። በጣም አስቸግሮኝ ነበር አልደቀም ብሎ እና ከዛ አሁን እያንተከተኩት ነው። ውሃ የሚባል አልጨመርኩኝም። ኦሊቬራ ዘይት ጨምራለሁ። ከዛ ተወሰነ 1-5 ደቂቃ ካንተከተኩት በኋላ አጠፋዋለሁ ማለት ነው። ከዛን ሲቀዘቅዝ በብረት መክደኛ ባለው ነገር አድርጌ ትንሽዬ ዘይት አሁን እላዩ ላይ አድርጌ ፍሪጅ አስቀምጠዋለሁ። ከዛ በኋላ እያደረ ነው በጣም የሚጣፍጠው። ሽታው በጣም ነው ደስ የሚለው፣ ይሸታል። እና ውዶች አዲስ ጀማሪ ነኝ። ይህን ቪዲዮ ስታዩት ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ እና በቀጣይ ደግሞ የተሻለ ነገር ይዤ እንደመጣ ፕሊዝ። አመሰግናለሁ።